ሰላም ውድ የኢትዮ ሃከሪክ ቻናል ቤተሰቦች እንደምን ቆያችሁ? የኢንሳ 5ኛ ዙር የሳይበር ሳይለም ቻሌንጅ ሰመር ካምፕ ምዝገባ ተጀምሯል። ስለዚህ በዛሬ ቪዲዮአችን እንዴት አድርጋችሁ ሪጅስተር ማድረግ እንደምትችሉ ስቴፕ ባይ ስቴፕ እናያለን። ትምህርቱ 5 ዘርፎችን የሚያካትት ይሆናል። አንደኛ የሳይበር ደህንነት፣ ሁለተኛ ዴቨሎፕመንት፣ ሶስተኛ ኢምቤድድ ሲስተም፣ 4 ኤሮስፔስ፣ አምስተኛ እና የመጨረሻው ኢመርጂንግ ቴክኖሎጂ የሚል ይሆናል። ቀጥታ ወደ ቪዲዮ እንሂድ። እሺ ወደ ቪዲዮ ተመልሰናል። ብሮዘራችንን እንከፍታለን። ማንኛውም ተጠቀሙት መክፈት ትችላላችሁ። በመቀጠል ኢንሳ ሰመር ካምፕ 2026 ብለን ሰርች እናደርጋለን። መጀመሪያ የሚመጣልንን ሲቲሲ ፖርታል ኢንሳ የሚለው ዌብሳይት እንከፍታለን። ዌብሳይቱ ይህን ይመስላል። ስለ ኢንሳ ሳይበር ታለንት ኢንፎርሜሽን ማታውቁ ከሆነ ቼክ ማድረግ ትችላላችሁ። ምን እንደሆነ፣ ፎከስ ምን ላይ እንደሚደረግ፣ የተለያዩ ነገሮችን ኢንፎርሜሽን ቼክ ማድረግ ትችላላችሁ። እኛ ቀጥታ ሬጅስትሬሽን የሚለውን ነካለን። እዚህ ጋ ኢንሳ ታለንት ሬጅስትሬሽን የሚለው አቬሌብል ፕሮግራም ስለሆነ ሰሌክት እናደርጋለን፣ ወይም አውቶ ሰሌክት ይሆናል። እነዚህን ሁለቱን በተኖች ሰሌክት እናደርጋለን። ሬጅስትሬሽናችን 4 ስቴፖች አሉት። ስቴፕ 1 በፋይዳችሁ ሳይኒን ማድረግ ነው። ስቴፕ 2 ኮንፈርም አይዲ ነው። ፋይዳችሁ ኮኔክት አደረጋችሁ በኋላ ኢንፎርሜሽኑ ልክ ነው ወይ እናንተ ነው የሚለውን ኮንፈርም የምታደርጉበት ነው። ስቴፕ 3 ደግሞ ኤክሰንድ ፕሮፋይል ላይ ለሰመር ካምፑ የሚያስፈልጉ ኢንፎርሜሽኖችን የምትሞሉበት ነው። ስቴፕ 4 ደግሞ ደን የምትሉበት ወይ ቀጥታ ሬጅስተር የምታደርጉበት ነው። ስለዚህ ሳይኒን ለማድረግ በሁለት አይነት መንገድ አለ። ሎካል ፋይዳ እና ኢንተርናሽናል ፓስፖርት ነው። ስለዚህ ኢንተርናሽናል ፓስፖርት ካላችሁት እዚህ ሀገር ያልሆናችሁ ከኢትዮጵያ ውጭ ላላችሁ ነው። እዚህ ጋር ኢንፎርሜሽን አስገብታችሁ ሎጊን ማለት ትችላላችሁ። እኛ ያው በፋይዳ ሳይኒን እንላለን። ለዚህ ጋር ሳይኒን ዊዝ ፋይዳ የሚለውን አንዴ እነካለን። እዚች ጋር ፔጅ ይከፍትላችኋል። በመቀጠል እዚህ ጋር ፋይዳችሁ ላይ የሚገኘውን የፋን ነምበር ታስገባላችሁ፣ ወይም ደግሞ ኤስኤምኤሳችሁ ላይ ገብታችሁ ቼክ ማድረግ ትችላላችሁ። ፕሪንት ያላረጋችሁ እዚህ ጋር እናስገባ። ከዛ ሴንድ ኮድ የሚለውን ነካለን። ወደ ስልካችሁ በመሄድ ያው በተመዘገባችሁበት ስልክ ኦቲፒ ላክላችኋል። ኦቲፒ እናስገባለን። ያን ቬሪፋይ የሚለውን ትነካላችሁ። ወደ ዳይሬክት ያደርገናል። ያው እዚህ ጋር እንደምናየው ኢንፎርሜሽናችን መጥቷል። ኢሜጃችን አለ እዚህ ጋር፣ ኔማችን፣ በርዝዴት፣ ፎን ነምበራችን አለ። ስለዚህ ኢንፎርሜሽን ኢዝ ኮሬክት የሚለውን እነካለን። ልክ ከሆነ በመቀጠል እዚህ ጋር ስቴፕ 3 ኤክስተንድ ፕሮፋይል ነው። እዚህ ጋር ኢሜይላችሁን ታስገባላችሁ። እዚህ ጋር ስልክ ቁጥራችሁን፣ ኢመርጀንሲ ነምበር፣ በዛ እዚህ ጋር ጎርጅን 1 ነው 2 አለ። ያው ይሄ የፋሚሊ ታስገባላችሁ። እዛ ኤዱኬሽን ሌቭል አለ። እዚህ ጋር ግራጁዌት ነው፣ አንደር ግራጁዌት፣ ሃይ ስኩል ሚሉትን መርጣለን። ለምሳሌ ግራጁዌትን በለው ተመረቀ። ከዛ ዲፓርትመንታችሁን ትመርጣላችሁ መግባት የምትፈልጉበት። ለምሳሌ እኛ ዴቨሎፕመንትን በለው። እዛ እዚህ ጋር ዩኒቨርሲቲ ያው የምትማሩበት ዩኒቨርሲቲ፣ ከዛ ዲፓርትመንታችሁ፣ የተመረቃችሁበት የር ታስገባላችሁ ግራጁዌት ስላለው። ከዛ ጊታብ አለ፣ ሊትኮድ፣ ሊንክድን፣ እነዚህ ኦፕሽን አላቸው። ግን ዩዘር ኔማችሁን ማስገባት ትችላላችሁ። በመቀጠል እዚህ ጋር ፕሮጀክት የሰራችሁትን ታስገባላችሁ። ለምሳሌ ዴቨሎፕመንት ነው የመረጥ ነው። ምንም በለው ፖርትፎሊዮ ዌብሳይት ለምሳሌ ዌብሳይት እንለዋለን።
ዌብሳይት። ከዛ እዚህ ጋር የምናስገባል ሊንኩን ሆስት ካረጋችሁት፣ ካልሆነ በፒዲኤፍ ያው ስለ ፕሮጀክቱ ማብራሪያ ወይም ደግሞ ስክሪንሻት የያዘ ማለት ነው። ስለ ዌብሳይቱ ስክሪንሻት ታነሱና ሁሉ ማስገባት ትችላላችሁ። እዚህ ጋር ደግሞ አዋርዳችሁ ለምሳሌ ሰርተፍኬቶች ሊሆኑ ይችላሉ። እነሱም ታይትሉንና ሊንክ ከሆነ ሊንክ ወይም በፒዲኤፍ ነው የምታስገቡት። ለምሳሌ 5-6 ሰርተፍኬት ካላችሁ ሁሉንም በአንድ ፒዲኤፍ ለማድረግ እዚህ ጋር ኒውታብ እንክፈትና አይሎቭ ትላላችሁ። አይሎቭ ፒዲኤፍ ይሄኛው መጀመሪያ የሚመጣውን ዌብሳይት እንከፍተዋለን። ከዛ ኮንቨርት ቱ ፒዲኤፍ፣ ከዛ ጂፒጂ ቱ ፒዲኤፍ ትላላችሁ። ሰሌክት ጂፒጂ ኢሜጅ ይላል። ለምሳሌ እነዚህን ሰሌክት እናርክ፣ ኦፕንም በለው እዚህ ጋ ያመጣል። ትመርጣላችሁ። ፊት ምን በለው እኛ ላንድስኬፕ ኮንቨርት ቱ ፒዲኤፍ፣ ከዛ ዳውንሎድ ፒዲኤፍ እንለዋለን። ዳውንሎድ እያደረገ ነው፣ ጨርሷል። ስለዚህ እስቲ እንክፈተው። ያው እንደምንከፍተዋል። ለምሳሌ የ5 ኢንኮደርስ ነው። አርቲፊሻል ኢንተለጀንስ ፈንዳሜንታል፣ አንድሮይድ አለ፣ ፕሮግራሚንግ ፈንዳሜንታል ነው። በዚህ መልኩ ሰርቲፊኬቶቻችሁን አንድ ላይ ማድረግ ትችላላችሁ ማለት ነው። ዘን እዚህ ጋር በፒዲኤፍ መልኩ ትሬዝ ማድረግ ትችላላችሁ ማለት ነው። ከዛ ስኪሎቻችሁን ያላችሁን ለምሳሌ ዴቨሎፕመንት ነው የመረጣችሁ። ከዛ ውጪ ኖርማል ስኪሎች አሉ አይደል? ለምሳሌ ቪዲዮ ኤዲቲንግ ምናምን እንደዚህ አይነት ስኪሎች ሊሆን ይችላል። ፕሮግራሚንግ ስኪላችሁ ስኪል የሆናችሁባችሁ ለምሳሌ እነ ጃቫ ሊሆን ይችላሉ። እንደሱ አይነት ስኪሎች ማንኛውም ስኪል የሆኑ ነገሮች አድ ማድረግ ትችላላችሁ። ሌላው እዚህ ጋር ሁቢያችሁን አድ ማድረግ ይቻላል። የመጨረሻው ደግሞ ኢሳይ ነው። ስለ እናንተ ስለ ስኪላችሁ፣ ጎላችሁ፣ ሞቲቬት የሚያደርጋችሁ ነገር ከሱ ጋር የተያዙ ነገር ስለ እናንተ አጠር ምጥን ያለች ፓራግራፍ ትጽፋላችሁ። ኤአይ መጠቀም ያስቀጣል፣ እሱን ቼክ ማድረግ ትችላላችሁ። ቻናላችሁ ላይ በመግባት የተጻፉ ነገሮች ተቀባይ ኖራችሁም፣ ስለዚህ በራሳችሁ ጻፉ። እዚህ ጋር ትጽፉና ሰሚት ሬጅስትሬሽን የሚለውን በተን በመንካት ሬጅስተር ማድረግ ትችላላችሁ ማለት ነው። የሬጅስትሬሽኑ ይህን ይመስላል። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ለበለጠ መረጃ ደግሞ ቴሌግራም ላይ በመግባት @ኢንሳ_ሲቲሲ በማለት ቻናላቸውን ሰብስክራይብ አድርጋችሁ አዳዲስ መረጃዎችን ማየት ትችላላችሁ። የዛሬ ቪዲዮአችን ይህን ይመስላል። ቸር ሰንብቱ።